በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሳልወድ በግዴ ተሸንፌያለሁ በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበረ፣ ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ በነገራችን ላይ። ሰላም ነው? እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ ይቻላል። እሸቱ ነው አይደለም የሚልከው? ግን እኔ እሸቱ አይደለም ማናጀር። የእሱ ማናጀር ነህ? አቶ ሎርቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የሥራ እድል ነው። ማለትም ይሄ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ኦኬ። ስንት ብር ነው? ልዩነት አለው። ዋጋ ነው ይሄን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንደዛ የፈለከው? በሁለት ቀን አለ፣ በአምስት ቀን አለ። ኦኬ። በአምስት ቀን ነው ችግር የለም። 13 ሺህ ብር ቅድመ ክፍያ። ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህ? ይወጣልህ። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነው ነህ? እኔ ባህር ዳር ነኝ። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችላለህ። ለኃላፊው እኛ እንደውላለን። ገብተህ አሻራት ትሰጣለህ። በሁለት ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው። እዛው አይደለም የምትረከበው፣ በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ኦኬ። ስለ ኢሚግሬሽን እዛው ነው የምከፍለው ብሩን ወይስ አይደለም? ወረቀት እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች፣ የወንድ ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸምን የሚያወጡት። የት ነው? በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ። አታውቀውም? ካናዳ ቆንስላ ጽሕፈት ቤት? አይ መጥቼ አላውቅም። መልካም፣ ችግር የለውም። ለማንኛውም ፋይዳ ትልላክልኝና አክቲቭ አደርግልሃለሁ፣ እደውልልሃለሁ። በጣም ደስ ይላል። እሺ፣ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ መታወቂያ ፎቶ ላክልኝ። እሺ፣ ቴሌግራም የለኝም። ለዛ እኮ ነው አንተ ትንሽ ስልክ የምትጠቀመውና የቁጥር ስልክ ነው የምትጠቀመው። እሺ፣ መልሼ ልደውልልህ የፋይዳ ቁጥርን ትነግረኛለህ። ችግር የለውም። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነውና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ሳልወድ በግዴ ተሸንፌያለሁ በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበረ፣ ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ በነገራችን ላይ። በካናዳና በአሜሪካ ቪዛ በእኛ ያዙት ግድ የለም አትበሉ። ስለዚህ ትክክለኛውን ይሄንን ጉዞ የሚያሳልጠውን ሰው እናንተ ጋር የማገናኝበት ፕሮግራም እያዘጋጀን ነው ማለት። እሱ ብቻ አይደለም እውቀትም ጭምር ነው። ዝም ብሎ በግብታዊነት ክፍለ ሀገር ሆነ ጎበዝ። ዘንድሮ ቅሌታሙ በጣም በዝቷል። አንተ አልነበርክ እንደ መጀመሪያ ካናዳ በ15000 ብር መሄድ ይቻላል ሲባል እባካችሁ ምናምን ነገር እያልክ ስትል ያልነበረ? የሆነ ዊሊ ከሚባለው ሰውዬ ጋር ራስ አልነበርክ? አሜሪካ በ20000 ብር እውነት ነው እያልክ ማስታወቂያ ስትሰራ የነበርከው አንተ አይደል? ከዛ አይዟችሁ ስትል የነበርከው አሁን ተበላችሁ። ሰው ያለ ምንም ነገር ሄዶ 90000 100,000 70,000 ብር አይሰጥም። በጸጥ ብሎ ትራንስፈር ያደርገው የሆነ ነገር ሳይ ማለት ነው። የተበደሉ ሰዎች እንግዲህ አሁን ከትሻለሁ ምንም አትበሉ ስላልካቸው ነው እንግዲህ ምንም ያላሉት እንጂ ሚዲያ ላይ ያወጡልህ ነበረ ጉድህ። አሁን ደግሞ ምንድነው እያለ ያለው? ትክክለኛውን ሰው ትክክለኛውን ቦታ እኔ ያሳያቸዋለሁ። አውሮፓና አሜሪካ ነው የምትፈልጉት ይላል። ድጋሚ ፓርት 2 ልታስበላቸው ነው። ፓርት 2 ልግጣቸው። ኧረ እባክህ አሁን አንተ እንደው ቤተክርስቲያን ነጠላ አንጠልጥለህ ማለት ነው
ስትል የነበርክ ሰው ነህ። እንደው እሱ እንኳን አያሳስብም። የሰውን የልብ ትርታ አይተህ ተረድተኸው እንዴት ሙልጭ እያደረክ ገንዘቡን ትዘርፈዋል? እስቲ አንድ ሰው እስቲ ባለው መንገድ እሸቱ ባለው መንገድ እስቲ አንድ ሰው ሄዷል ተበላችሁ ነው እያለ ያለ። አሁን ደግሞ ድጋሚ ያሳያቸዋል። እስቲ አንድ ሰው እስቲ እኔ በእሸቱ ባስተዋወቀው ማስታወቂያ ሰውየው ጋር ሄጄ ውጪ ሄጃለሁ የሚል ሰው እስቲ ይንገር አንድ ሰው። አሁን ደግሞ ፓርቲቱ ጭራሽ አውሮፓ ምናምን ለነገሩ በርታ ያለ ሰው ስላለ ከኋላ ምንም አትሆንም ያለ ሰው ስላለ ነው እንደዚህ በኮንፊደንስ እያወራ ያለው እንጂ መቼም ድፍረቱን አግኝተህ እንደዚህ አታወራም ነበር። ለማንኛውም የትኛውም ኤጀንት ጋር እንዳትሄዱ እንዳትበሉ፣ እሸቱም ጋር ቢሆን እንዳትሄዱ ትበላላችሁ። ሌላ ምንም አዲስ ነገር የለውም። በእኔ አካውንት በተከፈተ ሌላ ድርጅት ጋር ሄዳችሁ ነው ድጋሚ ስግጥ የሚለው እንጂ ምንም ነገር የምታመጡት ነገር የለም።